እዩት ይሄን ውሻ። አሁንስ ላይ እኔ ራሱ እንዴት እንዳስጠላኝ አይደል? የሱ ጉዳይ እርሹ። ከዚህ በኋላ እኛ ጋር እንሽሽ። አሁንማ የሚጠቅመኝ ለይቻው አውቄያለሁ። ሱዛና እንዴ ላናግርሽ? ምንም የምናወራው ነገር የለም። ከዚህ በኋላ ጨርሰናል ነው ደግሞ በጥፊል ትመጣ ይፈልክ? ጨርሰናል አይደል እንዴ? ሂድ ከዚህ። እሺ ደግሞ እኮ አያፍርም። እንደዛ ካጋጨኝ በኋላ ድጋሚ ላናግርሽ ይላል። በቃ ተይው፣ አይጠቅምሽም። ግን በጣም ጎበዝ ተዋናይ ናቸው። እስካሁን እንደሚያውቁ አልነገሩሽም? አልነገሩኝም። ማስመሰሉ ላይ ጎበዝ ናቸው። ቅድም ግን ባቢ ጋር ሳይሽም ያን ስሜት ተሰማኝ። ማለት ቀንታ ባልሆነ ለምን አልቀናም? አሁን እዚህ ብዙ አትታይ፣ ነገ ያልኩሽ ቦታ እንድትመጪ። እሺ ደሞ ወድሻለሁ። እሺ ቻው። ስማ ከዚህ በላይማ አላስተውናትም። ነገ እነግራታለሁ። አንተ በዚህ ደረጃ ተውንብናለች። እኔማ ወንድነቴን ተፈታተነችኝ። ሁለቱንም ሄዳ ገንጥላቸው ነበር ያለኝ። ተበድረካንተ ልብ አይሞት። እንከማ እንደያዝልኝ። ይሄን ነገር አልተውሽም እንዴ? አንተ ጋር ሰው ነው ትዝ የሚለኝ። ከዚህ በላይ ግን አይፈቀሽም። ስሚ እያደረጋችሁ ያላችሁት ነገር የማናውቅ ነው ይመስላችሁ? አይደለም እኮ ባቢ። ትሰሚኛለሽ? ከዚህ በኋላ ጨዋታ ብሎ ነገር የለም። ጨዋታውም አለቀ እኮ። ምንድነው የምትቀባጥለው? ፋያ እየጨረስክ? በጣም ቆንጆ ሞዴል ነው ያገኘነው። ምንድነው? የባቢ አሽቃባጭ ነው። ሳይሰማን አይቀርም። እቅድ መቀየር ይኖርብናል። እየዋሸኝ ነበር። እኔ ሰማሁትና የነገርኩህ ምንም የደበቁ ነገር የለም። ቀልደውብኝም አይቀሩ። ፋያ እንዴ ላናግር ይችላል? ምን ፈለክ? ላንተ የሚጠቅም ነገር ነው የመጣሁት። ከመቼ ጀምሮ ነው ለኔ ማሰብ የጀመራችሁት? ላታምን ትችላለህ ፋያ፣ ግን አሁን ላይ ነባቢ ጋር ምንም አይነት ግንኙነት የለም። ተው እባክህ፣ ይሄ ደግሞ አዲሱ ፊልማችሁ ነው? እመነኝ፣ እኔ በዚህ ነገር ምንም አልጠቀምም። ላንተ ግን ይጠቅማል። ስለ ሱዛን ምን? ሱዛን አትወድም። ባቢ ጋር ያላትን ፋይል ለማስጠፋት እየተጠቀመችበት ነው። መደባደቧ ልሳካ ሲላችሁ እንደምታፈቅረኝ ስታውቁ ለማጣላት መጣችሁ። እመነኝ ፋያ፣ በጣም ከማምነው ሰው ነው የሰማሁት። ካላመንክ ላረጋግጥልህ እችላለሁ። በምንድን ነው የምታረጋግጥልኝ? ኢክራም ነይ። ምንድን ነው? ኢክራም ትባላለች። ለእኔ ፍቅረኛ፣ ለሱዛን ደግሞ ጓደኛዋ ነው። ይኸውልህ ፋያ፣ ጧት ሱዛን ጋር አብረን ነበርንና የእውነት ግን ፋያ ነፍቀረሽ ነው? ሱዛን እኮ ነኝ። እንዴት ነው እኔ ፍቅር የሚይዘኝ? እና ለሱ ምንም አይነት ስሜት የለሽም ማለት ነው? አሪፍ ልጅ ነው፣ ለሱ ጥሩ ስሜት አለኝ፣ ግን በፍቅር ደረጃ አይደለም። ኧረ እንደዚህ አይደረግም ሱዚ። እባክሽ አንቺ ደግሞ እና ባቢ ፋይሌ ነው ተይበት ነው እና በፍቅር ይቀለዳል። አንቺ ደግሞ አታሽቃብጪ ስታስጠላ። አየህ ነግሬህ ነበር እሷ እንደማትሆን። አመሰግናለሁ። ፋያዬ እንዴት ዋልክ? ፋይሉን ይዘሃል? ተቀምጠሽ እንኳን ሰላም አትይኝም? ውይ የኔ ነገር በጣም ይቅርታ። ታስታውሻለሽ የመጀመሪያ ቀን ስንገናኝ? እንዴት ረሳዋለሁ? ሰው መላመድ መጥፎ ነው፣ ሰው መልመድ እፈራለሁ ስልሻል ነበር። አሁንማ እኔን የመሰለሽ ቆንጆ ሴት ሰጥተዋል። ለምን አሁን እንኳን ማስመሰል አታቆሚም? ማለት የምን ማስመሰል ነው የምታወራው? ሁሉንም ነገር ሰማሁ። እንደማታፈቅሪኝ ፋይልሽን እንጂ እኔ እንደማትፈልጊኝ። ግን አንድ ነገር ብቻ ነው ማወቅ የምፈልገው። ለምን? ምን አረኩሽ? ፋያዬ ይቅርታ፣ በእናትህ እንደምታስበው አይደለም። እንደማስበውማ አይደለም።
እኔ እኮ ማስበው ለማፈቅራ ሴት እንደምጣላ የምታፈቅረኝን ሴት ፋይል እንደማስመልስ ነበር። አንቺ ግን እባብ ነሽ። እሺ እባብ። ፋያ አንዴ ላስረዳህ። ዝም በይ፣ ምንም መስማት አልፈልግም። ከዚህ በኋላ ደግሞ እዚህ ትምህርት ቤት ስለማታኝ እንዳታስብሽ። ኧረ ፋያ እያስጨነከኝ ነው። የምትፈልጊውን ፋይል እልክልሻለሁ። ከዚህ በኋላ ፈይሰል የሚባል ሰው አታውቂ። ልቀቂ፣ እንዳትከተይ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ታዘብኩት ይሄን ምድር ጣፋጩን ጊዜ ሲመር ሸርተታለ ጉኔ መከብለው ጉዳይ መምሰል እንዳልተጎዳው ሸፋፈንኩ እየተቀጣው አንተን